ጋይስ ዛሬ ኦሮምኛ ነው የምንማማረው። ኮሜንቷን ግን ራሳችሁ ናችሁ የምታነቡት። እኔ የለሁበትም። ከኔ አቅም በላይ የሆነ ኮሜንት እዛ ውስጥ ያለው። ለማንኛውም ቪዲዮን አሽፍታችሁ ልመለስና ኮሜንቷን ወይ እንላታለን። የትም እንዳትሄዱ። እንደሞ አንብቡልኝ። ምን ይላል? እስ ይኸውላችሁ ይሄ ቁላ ማለት ነው። ቁላ ማለት እራቁት ማለት ነው። እራቁት ማለት ነው፣ ወይም ደግሞ ባዶ ማለት ነው። እስ ነፋ ይባላል። ነፋ ማለት ሰውነት ማለት ነው። ሰውነት። ስለዚህ ነፈ የሚለው ቃል ላልቶ ይነበባል። ቁላ ጠብቆ ነው የሚነበበው በአፋን ኦሮሞ ውስጥ። ለዛ ነው ብዙ ጊዜ ለምንድን ነው አፋን ኦሮሞ በሳባ ፊደል የማይጻፈው ብለው የሚጠይቁ ብዙ ሰዎች አሉ። ምክንያት ስላለው ነው። ምክንያቱም ለምሳሌ ይሄ ቢመጣል ምን ብለህ ነው የምታነበው? ምን ብለሽ ነው የምታነቢው? እናት ታውቂዋለሽ። ለዛ ነው አፋን ኦሮሞ በራሱ ፊደል የሚጻፈው። ምክንያቱም ሲጠብቅ ሲላላ የተለያየ ትርጉም የሚሰጥ ቃል ስላለ። ዛት ሚንስ ይሄ ምን ይላል? ነፋ ይላል። በአማርኛስ ብታነበው ይሄ ነፋ ብላ ነው የምታነበው? ነፋ ብላችሁ ነው የምታነቡት። ነፋ ሌላ ትርጉም ነው አይደል? ነፋ ሲሆን ግን ሰውነት ይሆናል ማለት ነው። ስለዚህ ነፈ ቁላ ራቁት ሰውነት እንደማለት ነው። ገብቷችኋል? በዳ እሺ፣ ይሄ ማለት ነው። በዱ ማለት ዋናው ቃሉ ነው፣ መጥፋት ማለት ነው። በዱ ማለት መጥፋት ማለት ነው። በዴ ስንልስ በዴ ማለት ደግሞ ጠፋ። ለምን ጠፋ ማለት ነው ምናምን ይላል እና ላይ ተባሮ ብዙ ጊዜ የምሬን ነው የኦሮምኛ ሲወራ ብዙ ጊዜ ይሄ ቃል ሲደጋገም ሰማ ጭንቅላቴ ላይ ይመጣብኝ። ይሄ ነው የራሴ ኑሮ። ኧረ ተውኝ። ሄሎ ሞት ያት ደሞች ጨክኝ ማለት ነው። አረ ወይኔ ነው ሰው አረ ታው ራሱ መጨክናክኝ እንደዚህ አይ እነሙ ቺቺኒያ ትምህርት ቤት ስትገርስ ጋይስ ከዚህ የባሰ ብዙ ነው ያለው። ያው ሻል ያለው መርጬ ያመጣሁላችሁ። ከፈለጋችሁ ቪዲዮን ገብታችሁ ይሄን ቪዲዮ አይተን እንመለስና ጋይስ ደሳስ የሚሉ የሚያሳስቁ ኮሜንቶችን አብረን እናነባለን። የትም እንዳትሄዱ። ይወረሳል ከንበተል ተበርዶራት በከረ ያምኖ ሲታይ በቀኑ ሰው ይታጃል በውኑ ነይ ዲሞክራሲ ሆላው ነይ ተወኝ ነው ያለብኝ አጥያቴ በቃ መብራት የጠፋለት ግን ረቀ እንዳገል መጀመሪያ ሳይው ግን ልጁን እያጫወተ መስሎኝ ነበር። የራቁት ቪዲዮ ይዛብህ ነው እንዴ? ይሄን ቪዲዮ አይተን እንመለስና ጋይስ የሚያስቅ ኮሜንት እናነባለን። የትም እንዳትሄዱ። ብሮ ታጠባለህ ፈጣሪ ይማር። ግን ምን ሆነ ነው? ቆይ ብራ ጓቀርስ
ለማንኛውም ቪዲዮ ላይክ፣ ሼር፣ ኮፒ ሊንክ ማድረጋችሁን እንዳትረሱ። እንደመስፈርት ይመቻችሁ።